ሱባኤ ቅዱሳን ነቢያት ሐላፊውንና መጪውን ያዩበት የእግዚአብሔር መስታወት ነው። ሱባኤ ነብዩ ዕዝራ የተቃጠሉትንና የጠፉትን የብሉይ ኪዳን መጻሕፍት የጻፈበትና ጽዋ ልቦና ጠጥቶ በጸጋ የከበረበት ነው። ሱባኤ ቅዱስ ኢያቄምና ቅድስት ሐና እመቤታችንን ያገኙበት ነው። ሱባኤ አስቴር ሕዝቦቿን ከሞት የታደገችበት፣ መርዶኪዎስ ከሞት የዳነበት፣ ሐማ በማሰው ጉድጓድ የገባበት ነው። ሱባኤ ቅዱሳን ሐዋርያት እመቤታችንን ያዩበት ነው። ሱባኤ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ፣ አባ ጽጌ ድንግል ወዘተ ሰማያዊ የመንፈስ ቅዱስ ስጦታ የተቀበሉበትና በስጋዊና በመንፈሳዊ ዕውቀት የመጠቁበት ነው። ሱባኤ ቅዱሳን የሰማይ ምስጢር የሚያዩበት ነው። ሱባኤ መጥምቀ መለኮት ቅዱስ ዮሐንስ ጌታን ለማጥመቅ የበቃበት ነው። ሱባኤ መንፈሳዊ ሰው ከእግዚአብሔር ጋር የሚገናኝበት መሰላል ነው። ሱባኤ የሩቁን አቅርቦ የሚያሳይ መንፈሳዊ ማጉያ መነጽር ነው። ሱባኤ ሰው የሕይወቱን አቅጣጫ የሚያውቅበት መንፈሳዊ መሪ ነው። ሱባኤ ከሰይጣን ወጥመድ የምናመልጥበት ነው። ሱባኤ ከጸጋ የተራቆተን ሰው እስከ ብቃት ደረጃ ድረስ የሚያደርስ ጸጋን የሚያላብስ የእግዚአብሔር ሰማያዊ መንገድ ነው። ሱባኤ በኃጢአት የዛገችውን ነፍሳችንን ወልውለን የምናነጻበት የተጋድሎ ፋና ነው። ሱባኤ ሰው ወደ እግዚአብሔር ጥያቄ የሚያቀርብበት፣ እግዚአብሔር ለሰው መልስ የሚሰጥበት ስልክ ነው። መደወያ ቁጥሩም ጸሎት ነው። ሱባኤ በኃጢአት ለወደቀ ሰው መነሻና ጸጋ ማስመለሻ ነው። ሱባኤ ለሀገር ለወገን ምሕረት ከፈጣሪ የምንለምንበት ነው። ነቢዩ ሙሴ በኦሪት ዘዳግም በምዕራፍ 9 ቁጥር 25 ላይ እግዚአብሔርም አጠፋችኋለሁ ብሎ ስለተናገረ በወደኩበት ዘመን 40 ቀንና 40 ሌሊት በእግዚአብሔር ፊት ወደኩ እንዳለ ሱባኤ እግዚአብሔር ፊት የምንወድቅበት ነው። ሱባኤ እግዚአብሔር ጸሎታችንን በልዩ ሁኔታ የሚሰማበት ነው። ነቢዩ ሙሴ በኦሪት ዘዳግም በምዕራፍ 10 ቁጥር 10 ላይ እግዚአብሔር በሱባኤ ጸሎቱን እንዴት እንደሰማው ሲናገር እኔም እንደፊተኛው ጊዜ 40 ቀንና 40 ሌሊት በተራራው ላይ ተቀመጥኩ፣ እግዚአብሔርም በዚህ ጊዜ ደግሞ ሰማኝ በማለት ተናግሯል።